ከ6 ዓመት በኋላ ከአረብ ሀገር ተመልሼ እናቴን እስኪ ሰርፕራይዝ ላድርጋ፣ በዛውን ደግሞ ለእናንተም ላሳያችሁ ብሎኝ መጣይ እዚህ ጋር እህቴ ነበረች ስታሽቃብጥ የነበረው። መጀመሪያ እኔ ላይ ሌላ ሰፈር ላይ ሆኜ ነበረና ቪዲዮውን አሳያችኋለሁ። እኔ ሌላ ቦታ ነበርኩኝ ማለት ሰው ሰላም እያልኩ ነበረ። ከፊቴ ይቀርማ ነበር እየቀረጻችሁ የነበረውና ውሸሽ ነው ሪ እንላለን ምናምን እያላት ነበር የነበረው። ግን ቪዲዮውን ሙሉውን አሳያችኋለሁ። እዚህ ጋር ውሃ ልንቀዳ ሂደን መጀመሪያ እናቴ ያልነበረችም ማታ ነበር የመጣችውና ውሃ ቀዳን፣ ብዙ ነገሮችን ሰርተን ነው ከዛ በኋላ ነው ሰርፕራይዝ ያደረግነው ማለት ነው። እናቴ ሌላ ሀገር ሄዳ ስለነበረ አባቴም እናቴም አልነበሩም ማለት ነው። እና እንደምትመለከቱት እዚጋ ውሃ እየቀዱ አህያ እየጫኑ ነበር። ሌሎች ናቸው፣ እኛ ሳንሆን ሌሎች ነበሩ። በቃ ብቻ ደስ የሚል ድባብ አለው እዚጋ ውሃው እንደምትመለከቱት። እኔ እንጃ ብቻ ደስ ብሎኛል፣ ውስጤ በጣም ደስ ብሎታል። ግን ቢሆንም ደግሞ የሆነ ጭንቅ እየተሰማኝ ነው። ምክንያቱም ደግሞ እናቴ አትችልም። 6 ዓመት አረብ ሀገር ቆይቻለሁ። ከ6 ዓመት በኋላ ነው እየተመለስኩ ያለሁት። እናቴ ጋር ከተገናኘሁ 6 ዓመት ሆኖኛል ማለት ነው። ኦልሞስት እናቴ ጋር በተለይ ከእናቴ ጋር ከተገናኘን 6 ዓመት ነው። ታሪኬን አካፍያችኋለሁ ብዬ አስባለሁ። ብዙዎቻችሁ ታውቃላችሁ ስለኔ ታሪክ እና ከ6 ዓመት በኋላ ነው ማገኛት። ብቻ አላቅም ማለት እናቴ የሆነ ተወዲቅ ምናምን መስሎኝ ብቻ ሳይሆን በቃ ነበርም ደግሞ ቪዲዮውን አሳያችኋለሁ ማለት ነው። እንደዛ ትሆናለች ብዬ አልጠበኩም። አንዳንድ ጊዜ ሰርፕራይዝ በተለይ ደግሞ ቤተሰቦቻችሁ እንደዚህ ደም ግፊት ያለባቸው የልብ ድካም ያለባቸው ሰዎች ካላችሁ ሰርፕራይዝ ብላችሁ እንዲያትመጡ ባይነኝ እኔ ማለት ነው። እኔ ሳልናገር ነው የመጣሁት። አንደኛ ያልተናገርኩበት የራሴ ምክንያት ነበር። ምክንያቱ ደግሞ እኔ አሁን መጣሁ ካልኳቸው ያስባሉ ይሰጋሉ ምናምን ብዬ ስላሰብኩ ነው። መንገድ ላይ እንዴት ሆንሽ ምናምን በቃ የሆነ ስልክ እንዲደዋውልብኝ አልፈለኩም። ለዛ ነው አብዛኛውንም ማለት ነው ብነግራቸው ውይ እንዴት ሆነሻል መንገዱ እንዲህ ነው በቃ ታውቃላችሁ መጨናነቅ ይወዳሉ ቤተሰቦቻችን፣ ያው እናትና አባት ስለሆኑ ማለት ነው። እኔ ደግሞ እሱን ነገር አልወደድኩትም ነበረ። ዝም ብዬ ጸጥ ብዬ ከዱባይ ኮምቦልቻ መጣሁ። ከኮምቦልቻ ደግሞ ቀጥታ ወደ እንትን መጣሁ ማለት ነው፣ ወደ ሀገሬ መጣሁ ማለት ነው። እና እናንተም ደግሞ ብዙዎቻችሁም በዛውም ስለ ትኬት ልንገራችሁና ስለቃ ስንት ኪሎ ነው መያዝ የሚቻለው ምናምን ያላችሁ ልጆች ስላላችሁ በዛውም ልንገራችሁ። 23 እና 23 ሁለት ሻንጣ ማለት ነው እና 10 ኪሎ የሚባለው ደግሞ እስከ 13ም ብትይዙትም ችግር የለውም። 13 ኪሎ ማለት ነው። ትንሹ 10 ኪሎ ተብላ የምትጻፈው 7 ኪሎ ነው። እኔ ግን 14 ኪሎ ነው የመጣሁት። ምንም አላሉኝም፣ አሳልፈውልኛል። እና ብቻ የምትይዙትን እቃ ደግሞ በተለይ ሽቶ ምናምን ነገር በምትይዙ ሻንጣ በትንሿ ሻንጣ አተያዙ። እዛኛው ሻንጣ ላይ ግን ብታቀላቅሉትም ምንም አይሉ ማለት ነው። በ10 ኪሎ ሻንጣ ግን ሽቶ አታድርጉ፣ ምንም አይነት ሽቶ አታድርጉ ማለት በተለይ ተለቅ ያለ ምናምን ከሆነ ያወጡባችኋል ማለት ነው። አንዳንዴ ይፈተሻል፣ እድላችሁ ነው። አንዳንዴ ይፈተሻል፣ አንዳንዴ አይፈተሽም። ግን በ10 ኪሎ ምንም አይነት ሻንጣ ባትይዙ መርጣለሁኝ ስላየሁኝ ኤርፖርት ላይ ማለት ነው። የሌላው አልተፈተሸም ማለት እናንተም አይፈተሽም ማለት አይደለም። ጥንቃቄ ብታደርጉ አሪፍ ነው ብዬ አስባለሁ። ሌላ ደግሞ ካየሁት አንጻር ማለት ነው ኪሎአችሁን እዛ ኤርፖርት ላይ ከመዘበራረቅ በተለይ በቃ እንደው 24 ብታደርጉት ምንም አይሏችሁም። 24 ከሆነ አንዱ ሻንጣ 24 አንዱ ሻንጣ 24 ከሆነ ያልፍላችኋል። እንደው መጥፎ ሰው ካልገጠማችሁ ኤርፖርት ላይ ማለት ነው። አንዳንድ የሚመዝኑ መጥፎ ሊሆኑ ይችላሉ፣ ግን እንደው 24 ያሳልፋሉ። ግን ከዛ በላይ እንደው ይሄ 25 ምንም አይሏችሁም። ይሄ በቃ 26 ምን አይላችሁም የሚሏቸውን ልጆች አሉና እንደዛ አይነት ብላችሁ አስባችሁ ይዛችሁ የምትሄዱ ሰዎች ኤርፖርት ላይ በጣም ነው የምትጉላሉ። ታውጡ ስትባሉ ዚፕ ከፍታችሁ ከዛ ልብሳችሁ መበርቆሱ ምናምን እንደው በቃ በቀረብኝ ነው የሚያስብላችሁ ማለት ነው። ስለዚህ እናንተ ኪሎአችሁን አስተካክላችሁ እዛው መዝናችሁ 24 እንደው ቢያንስ በቃ ከዚህ ያልበለጠ
ከቻላችሁ 23 እቃችሁ ካልበዛ፣ ከበዛ ግን በቃ ከ24 ጥላችሁ ብትሄዱ ነው የሚሻላችሁ። ቤት ማለት ነው መዝናችሁ ቤት አስተካክላችሁ። አለበዛ ደግሞ እዛ ከምበረቅሱ ይልቅ እዚህ ከቨር የሚያደርጉት አለው እዛው ኤርፖርት ላይ ማለት ነው የሚመዝኑ ብር ከፍላችሁ ታስመዝናላችሁ። በ2 ብር ክትት ታደርጉና የት ነው ሻንጣ የሚመዘነው ብትሉ ራሱ ገና ኤርፖርቱን ግብት እንዳላችሁ ኢማራትም ይሆኑ ወይም ሳውዲም ሆኑ የሆናችሁበትም ሀገር ማለት ነው የት ነው ኪሎ የሚያዘነው ሻንጣ ብላችሁ ብትጠይቋቸው ያሳያችኋል። 2 ብር አስገብታችሁ ሻንጣችሁን ምዝን አድርጋችሁ ከበዛ እዛው ራሱ ኤርፖርት ውስጥ ማለት ነው ውስጥ ገና የምትጠባበቁበት ጋር እንትን ማወቅ ትችላላችሁ። መዳሞቻችሁ ኪሎ ላይ ኖራችሁ ይችላል፣ እናንተ ላይ ኖራችሁ ይችላል ምናምን እና እንደዛ አድርጋችሁ ከመዘናችሁ በኋላ ኤርፖርት ብዙ ሰዓት ስለምትቆዩ ሻንጣችሁን አዘጋጅታችሁ ሲጀመር የሆነ ቴብል አለ ጠረጴዛ ነገር ስራይ ብሎ የተዘጋጀ መቀናነሻ ማለት ነው። እዛ ሻንጣችሁን ታስተካክላላችሁ እዛ ማለት ነው ኤርፖርት ወዲያው እንደገባችሁ። እዛ ግን ዋናው ጋር ሄዳችሁ ያቻኩሏችኋል፣ በዛ ላይ ያመነጫጭቋችኋል ምናምን ቶሎ በሉ ዝጉና ሌላ ባለወረፋ ይተካ ይመዘን ይሄድ ሻንጣችሁ ስለሚሏችሁ ከመወዘጋገብ 23 ኪሎ አድርጋችሁ ወደ መፈተሻው ቦታ ብትሄዱ አሪፍ ነው ብዬ አስባለሁ ማለት ነው። እኔ ካየሁት አንፃር ነው የምነግራችሁ። እዚህ ጋር ውሃ እየቀዳን ነው፣ ያው እንዳያችሁት እያቃስትን አቀበት እየወጣን ነው። በዛውም እያያችሁ ይሄን ሁሉ ነው እንግዲህ ወተን ያደግነው። ይሄን ሁሉ ተራራ እየቀዳን አረሳ ነው ራሳችን ያሙክስነ ነበር እየዞረን ማለት ነው። እንግዲህ ያደግንበት ነው። ግን ደግሞ ረጅም ዓመት ኖሮ ወገባችን ቀጠቀጣል አይገልጸውም። መጥቼ ካየሁት እንትን እኔ እንጃ ከከበደ ነገር ይሄ ነው። እኔ ውሃ መቅዳት ማለት ነው። ውሃ መቅዳቱ ሳይሆን መንገዱ ልብ እፍን ነው የሚያደርገው። እዛ ደግሞ ታውቃላችሁ አረብ ሀገር ብዙ መንገድ ስለማንሄድ ድካም ነው። እና ደግሞ እዚሁ እንዳለ ልንገራችሁ፣ ብዙዎቻችሁ በተለይ ወደ ወሎ አካባቢ ያው ትራንስፖርት ችግር እንዳለ ታውቃላችሁ። ችግር ሳይሆን በየቦታው ያው መንገዱ አስጊ ነው። መንገድ ላይ የመታገድ ዕቃ የያዙ ልጆችን የማንገላታት፣ በተለይ ደግሞ ከአረብ ሀገር የሚመጡ ልጆችን ከአንዱ ይሆናል አይደለ ብር አምጡ ምናምን አለ ባስ ላይ እያስወረዱ ማለት ነው። እና እንደዚህ አይነት ችግር እንዳጋጣሚ ሊገጥማችሁ ስለሚችል ብዙ ጊዜ ደግሞ መታወቂያ አምጡ ስንባል እኛ መታወቂያ የለንም፣ ያው ፓስፖርታችንን ነው የምናሳየው። ፓስፖርት በምናሳይበት ሰዓት እንደዚህ አይነት ችግር ይገጥማልና እናንተ የምታደርጉት በኮምቦልቻ በተለይ የወሎ ልጆች ለሆናችሁ ማለት ነው በኮምቦልቻ መምጣት ትችላለች። ባህር ዳር የሚሆናችሁ ባህር ዳር አለላችሁ። እንደውም ደግሞ ጎንደር የሆናችሁ ጎንደር ቀጥታ መቁረጥ ትችላላችሁ። ስዑዲም ሆናችሁ እዛው መቁረጥ ትችላላችሁ መዳሞቻችሁን። እኔ የምሄደው አዲስ አበባ ነው ሳይሆን እኔ የምሄደው ኮምቦልቻ ነው፣ እኔ የምሄደው ባህር ዳር ነው፣ እኔ የምሄደው በቃ በየሀገራችሁ ማለት ነው። እኔ የምሄደው እንደዚህ ነው ብላችሁ ብትነግሯችሁ አዲስ አበባ 1 ሰዓት አርፋችሁ ቀጥታ ወደ ኮምቦልቻ ትመጣላችሁ። እዛው ትኬታችሁ ተቆርጦ ማለት ነው። ያው ትንሽ እነሱ አውቀው የለም ምናምን ሊሏችሁ ይችላሉ። ከቻላችሁ እንደውም ቢካሏችሁ ራሱ እናንተ ብትጨምሩ የሚያጎል ያን ያህል የሚያስጨምሯችሁ አይደለም። 700 ብር ከፍላችሁ እስከ ኮምቦልቻ ትመጣላችሁ። በኢማራት ያው በየቀኑ ስለሚለይ አንዳንድ ጊዜ 4 ይሆናል፣ እንደ 7 8 ይሆናልና ብቻ ምንም ይሁን እናንተ ጨምር አድርጋችሁበት ያለ ሐሳብ ኮምቦልቻ ድረስ ትመጣላችሁ። ከኮምቦልቻ በኋላ ደግሞ ያለው ችግሩ ኮምቦልቻ ከመጣችሁ በኋላ ግን ሻንጣችሁ 2 ጊዜ ነው የሚገባው። ወደው እቃችንን ይዘን እንገባለን አትሉም ማለት ነው። ከናንተ ጋር እቃችሁ ላይ ይመጣላችሁ ይችላል። እኛ የምንመጣው በትንሿ ፕሌን ስለሆነ ለምሳሌ ከዱባይ ስንመጣ በትልቁ ፕሌን ነው የምንመጣው። ሀገር ውስጥ በረራ ደግሞ ትንሹ ፕሌን ነው፣ እቃ ብዙ አይጭንም። እቃችን የሚመጣው አሁን እኔ ለምሳሌ ጠዋት ስንት ሰዓት ነው? 7 ሰዓት ላይ ገባሁኝ። 7 ሰዓት ከገባሁኝ እቃ የራሱ የመጣው 11 ሰዓት ነው ማለት ነው። እኔ 7 ሰዓት ኮምቦልቻ ገብቼ ማለት ነው። እቃዬ ደግሞ የመጣው 11 ሰዓት ነው። በሌላ ፕሌን ተጭኖ ነው የሚመጣው እቃችን ማለት ነው። እና ምናልባት ሰው እንዲያታቆላሉ እዛ መታችሁ ለማታውቁ ልጆች ማለት ነው። ሜቢ እንግዲህ ባህር ዳርም ወይም እዛም አንድ ሊሆን ይችላል ብዬ አስባለሁ። እና ምናልባት ቤተሰብ ልታመጡ ትችላላችሁ ወይ ደግሞ ምናምን ወዲያውኑ ተቀብለን ነው የምንሄደው ምናምን ብላችሁ ስለምታስቡ ተቀበሉ ልትሉ ትችላላችሁና
እናንተ መቀበል ጥሩ ነው። አዎ አንድ ሻንጣችሁን ይዛችሁ ልመጡ ትችላላችሁ። በተለይ ደግሞ ባለ 10 ኪሎውን ማለት ነው እና እዛ ስለምታርፉ እቃችሁን ቢዘገይ ማለት ነው እንዳትደናገጡ። ይህ ያለ ነው። ዘግይቶ ይመጣል። እንደውም አንዳንድ ጊዜ በሁለተኛው ፕሌን ሁሉም ይመጣላቸው ልጆች አሉ ማለት ነው። በአንደኛው ፕሌን ራሱ የእቃ ፕሌን መጥቶ ከዛ ተመልሶ ደግሞ በመናግስቴው ነው የሚመጣው እቃችሁ ተብለው ራሱ የሚያድሩ ልጆች አሉ ማለት ነው። አንዳንድ ጊዜ እንደዚህ አይነት ነገር ይገጥማል። ግን እቃችሁ የትም አይሄድም። በዛ ላይ ደግሞ ቼክ ይደረጋል እዛ ማለት ነው። አዲስ አበባ እንዲህ አይነት እቃ ገብቷል ተብሎ ደውለው ምናምን ነገር ቼክ ያደርጉላችኋል። ቢሮ ሂዳችሁ ስትጠይቁ የሚያጨናንቅ ነገር የለውም ማለት ነው። እኔ እንደዛ ስለገጠመኝ እንዳትደናገጡ ስላሰብኩ ነው የምነግራችሁ። እንግዲህ እንደዚህ እያል ጥያቄም ካላችሁ በዛውም ጠይቁኝ። ያው ውሃችን ይህን ሁሉ መንገድ እየሄድን እየተጓዝን እዚህ ቤት አካባቢ እየደረስን ነው። እንደማንም ብለን ቀርተን ማለት ነው። ምንም አልቀረንም። ትንሽ ናት የቀረችን አሁን እና ኢትዮጵያ ብዙዎቹ ያስፈራሯችኋል የነበራቸው እኔ አሁን ይሄንን ኑሮ ለማሸነፍ ብዬ ነው እንጂ እንደ አይነት የተጭቆነቆነው ኑሮ ለመኖር ብዬ ነው እንደ አረብ ሀገር የመጣሁት የሚሉ ልጆችም አይጠፉም። አዎ ይላሉ፣ እናውቃለን። ግን እንደዛ ብላችሁ ሳታስቡ ከሰው ፊት ከሰው ቤት መቼም የማይሻል ነገር የለምና መታችሁ አገራችሁን የሚያስጨንቅ የለም፣ የሚያስሸብር ነገርም የለም። ኑሮ ውድነት አለ። ከሱ ውጭ ግን መኖር ይቻላል እላችኋለሁ። እኔ እንጃ ወላሂ ግን እዛ ሆኖ እንደሚካበደው አይነው ኑሮ ውድነት እንዳለ አለ፣ ግን እዛ ሆኖ እንደሚጋነነው አይደለም። ይኖራል። ሁሉም ምንም የሌለውም እየኖረ ነው፣ ያለውም እየኖረ ነው። መኖር ብልሽ መኖር ነው ወይ እንዳትል ደግሞ ሳሙና ምንም ተወዷል። ግን በቃ ቀለል ብሎ ነው የሚኖረው። እኔ እንጃ ሽሮ አይታጣም። ሀብታውን ቤት ሽሮ ነው፣ ድሃውን ቤት ሽሮ ነው። እኔ እንጃ እንደዛ ሆኖ ነው ያየሁትና ያው ደረስን፣ ውሃችንን ቀርተን ቤት ገባን፣ አወረድን እና ብቻ ልባችን ፍርጥ ሊል ደርሶ ነበር። እዚህ ጋ ከገባን በኋላ ደግሞ ዳቦ አውክተን ነበረ። እዚህ ጋ ዳቦ በምን ልንጋግር መሰላችሁ? በብረት ድስት ነው የምንጋግረው ብለን በብረት ድስት ልንጋግር እዚህ ያው ክርቢት እየለኮስን ልንለኩስ እኔ አይወጣም ይወጣል እየተባባልን እየተወራከብን ነው። እዚህ ጋ እዛው ላይ ድምፁ ባስገባላችሁ ደስ ይለኝ ነበር፣ ግን ደግሞ በጣም ብዙ ሰው እየተንጫጫ ነበር። በቃ እንስሳዎቹ ምንም ስለሚጮህ አይሰማችሁም። ጫጫታ ጆሯችሁን ማደንቆር ነው ብዬ ነው። እዚህ ጋር አመድ ያደረግንበት ብረት ድስቱ ላይ እዛ ጋር እሳት አቀጣጠልን። እዛ ብረት ድስቱ ነው የምንጨምረው ማለት ነው እላው ላይ። ከዛ በብረት ድስቱ ብቻ ነው የሚበስለው። እንግዲህ ማያ ኢትዮጵያ ውስጥ እኮ ጭቅ ነው ማያ እና እንደዛ ጋግረን በላም ማለት ነው። ሰፕራይዙን ባይ ዘ ወይ እናቴን ሰፕራይዝ ስናደርጋት የነበረውን ቪዲዮ ክፍል 2 ላይ ለቅላችኋለሁኝ። በጣም እኔ እንጃ ጨንቆኛል። ለቅላቸው ራሱ እየጨነቀኝ ማለት ነው። አስደንግጬ ስለነበረ ለራሴም ደንግጬ ነበረ፣ አንቀጥቅጦኝ ነበርና እናንተም ደግሞ የሆነ ለምን አደረግሽ ምናምን የኔን አትረዱም ብዬ አስባለሁኝ። እና ለምን አደረግሻት ለምን አትነግሪያትም ነበር ምናምን ልትሉ ትችላላችሁ። እኔ ደግሞ በቃ ስልክ እየደወለ የሚያጨናንቀኝን ሰው አልወደድኩም ነበር። ምክንያቱም አሁን ብነግራቸው እንዴት ሆንሽ እንደዚህ ሌባ እንዲያልሽ እንዳይልሽ ጭቅጭቅ ነው ታውቃላችሁ ቤተሰቦች፣ እና እሱን ስለፈራሁ ነው። ግን ቪዲዮውን እለቅላችኋለሁ። አባቴንም እናቴንም ሰፕራይዝ ሳደርጋቸው ከ6 ዓመት በኋላ ማለት ነው። እዚህ ጋር ድስቱ ተጣደ፣ እያበሰልነው ነው። በስሎ ደግሞ አሳያችኋለሁ ማለት ነው። ለኦልሞስት ለ1 ሰዓት ያህል ነው። እንደዚህ ባይሆን እያንበለበልንበት አይደለም። ቀጣሉን እንደዚህ ለተወሰነ አሁን ለመጀመሪያ እስከሚግል ድረስ እንደዚህ ያደረግነው። ከዛ በኋላ ግን ትንሽዬ ሰዓት አድርገን ቀስ እያልን በብረት ድስት አበሰል ነው። ከበሰለ በኋላ ደግሞ አሳያቸዋለሁ ማለት ነው። ዩቱቤን ደግሞ ሰብስክራይብ ላይክ አድርጉልኝ። ምክንያቱ ደግሞ ረጅም ጊዜ ስለተውኩት ዩቱቤ በጣም ሞቷልና ሰብስክራይብ እና ላይክ ማድረጋቸውን እንዳትረሱ። ላይክ አድርጉልኝ።